ምንነቱ ያልተረጋገጠና በኢትዮጵያ ተከስቷል በተባለ የሄሞራጂክ ፊቨር የወረርሽኝ በሽታ 2 የጤና ባለሙያዎችን ጨምሮ 6 ሰዎች መሞታቸው ተገልጿል። የዓለም ጤና ድርጅት WHO በበኩሉ በሽታውን ለመቆጣጠር የሚያስችል ስራዎች ከኢትዮጵያ የጤና ተቋም ጋር በትብብር እየሰራሁ እገኛለሁ ሲል አስታውቋል። አስፈላጊ የመከላከያ መሳሪያዎችን በማሟላት የጤና ባለሙያዎች ቡድን ወደ ስፍራው መላኩንና $300,000 የአሜሪካን ዶላር ለአደጋ ስራው መልቀቁንም ገልጿል። በኢትዮጵያ ምቹ መደላድል በሌለበት ሁኔታ በኢትዮጵያ ምርጫ ለማካሄድ የሚደረጉ ጥረቶች ውጤት የሌላቸው ናቸው ሲሉ 10 የፖለቲካ ፓርቲዎች በጋራ ባወጡት መግለጫ አሳሰቡ። በቅድሚያ 7 ጉዳዮች በቅድመ ሁኔታ መሟላት አለባቸው ሲሉ ያስታወቁት ፓርቲዎቹ ለኢትዮጵያ ዲሞክራሲያዊ ስርዓት ግንባታ በጋራ ለሚያደርጉት ትግል ዓለም አቀፍ አህጉራትና ተቋማት ከጎናቸው እንዲቆሙ ጥሪ አቅርበዋል። ከ200 የሚበልጡ የኬንያ ዜጎች ከዩክሬን ጋር በሚደረገው ጦርነት ለሩሲያ ተሰልፈው ሲዋጉ ተማርከዋል መባሉ ኢትዮጵያን ክፉኛ አሳስቧል ስለመባሉ በዛሬው የመረጃ ሰዓታችን ከምንነግራችሁ ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበትም ሰላምና ጤናን እንመኛለን። ምንነቱ ያልተረጋገጠና በኢትዮጵያ ተከስቷል በተባለ የሄሞራጂክ ፊቨር የወረርሽኝ በሽታ 2 የጤና ባለሙያዎችን ጨምሮ 6 ሰዎች መሞታቸው ተገልጿል። የዓለም ጤና ድርጅት WHO በደቡብ ኢትዮጵያ ክልል ተከስቷል በተባለ የሄሞራጂክ ፊቨር የወረርሽኝ በሽታ ዙሪያ ፈጣን ምላሽ ለመስጠት ከኢትዮጵያ ጤና ሚኒስቴር፣ ከኢትዮጵያ የህብረተሰብ ጤና ኢንስቲትዩትና ከክልላዊ የጤና ባለስልጣናት ጋር በቅርበት እየሰራ መሆኑን አስታውቋል። የዓለም ጤና ድርጅት WHO ለችግሩ የተጋለጡ ሰዎችን ለመርዳት የሚያስፈልጉ መድኃኒቶችና ሌሎች ቁሳቁሶችን እንዲሁም ለጤና ባለሙያዎች የሚሆን የግል መከላከያ መሳሪያዎችን አሟልቶ በሽታው ወደ ተከሰተበት አካባቢ ባለሙያዎች እንዲላኩ ማድረጉን ገልጿል። ለአስቸኳይ ድጋፍ የሚውል $300,000 የአሜሪካን ዶላር ከዓለም ጤና ድርጅት የአደጋ ጊዜ የአስቸኳይ ፈንድ መልቀቁንም አስታውቋል። በኢትዮጵያና በደቡብ ሱዳን የሚገኙ የድርጅቱ ቢሮዎች ወረርሽኙ ድንበር ተሻግሮ እንዳይተላለፍ በትብብር እየሰሩ መሆኑንም አስታውቋል። የኢትዮጵያ የጤና ባለስልጣናት መረጃውን ለዓለም ጤና ድርጅት በወቅቱ እንዲደርስ ማድረጋቸውም ምስጋና ያቀረቡት የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ድርጅቱ ከወረርሽኝ በሽታው ጋር በተያያዘ ሙሉ በሙሉ ድጋፍ እንደሚያደርግ አስታውቀዋል። በደቡብ ኢትዮጵያ ክልል ጂንካ ከተማ በተከሰተው በውል ያልታወቀ በሽታ ለተያዙ ሰዎች ሕክምና ሲሰጡ የነበሩ 2 የጤና ባለሙያዎችን ጨምሮ 6 ሰዎች መሞታቸው ነው የተገለጸው። የበሽታውን ምልክት ባሳዩ ታካሚዎች ላይ በፍጥነት የኩላሊት ስራ የማቆም ሁኔታ እንደታየም ተገልጿል። የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር በሽታ መከሰቱን ረቡዕ ህዳር 3 2018 ዓ.ም በጋራ ባወጡት መግለጫ አስታውቀዋል። በሽታው መከሰቱን ያመለከቱት የቅኝት መረጃዎች መሆናቸውንም በመግለጫው የተገለጸ ሲሆን የበሽታው ምልክት አሳይተዋል የተባሉ 8 ሰዎች በበሽታው እንደተጠረጠሩም ተገልጿል። ከወባ በሽታ ጋር ተመሳሳይ በሆነ መልኩ ተጠርጣሪ ታካሚዎች ላይ የትኩሳት፣ የራስ ምታት፣ ሆድ ህመም፣ ማስመለስና ማስቀመጥ ምልክቶች መታየታቸውም ተዘርዝሯል። በዚህ ምክንያት ወደ ጂንካ አጠቃላይ ሆስፒታል የገቡ ታካሚዎች በአንድ ሳምንት ጊዜ ውስጥ በጣም አስጊ ደረጃ ላይ የመድረስ ሁኔታ ከታየባቸው በኋላ ወደ ሆስፒታል ከገቡ 8 ሰዎች ውስጥ 6ቱ ህይወታቸው እንዳለፈ ተገልጿል። 2 ሰዎች ደግሞ ሕክምና እየተደረገላቸው ይገኛል ተብሏል። ከሞቱት ሰዎች ውስጥ 2ቱ በበሽታው ለተያዙ ሰዎች ሕክምና ሲሰጡ የነበሩ ዶክተርና ነርስ መሆናቸውንም በመረጃው የተጠቀሰ ሲሆን አብዛኞቹ ታማሚዎች ህይወታቸው ያለፈው ባለፈው ሳምንት ነው ተብሏል።
የሕክምና ባለሙያዎቹ ከታካሚዎቹ ጋር በነበራቸው ንክኪ ምክንያት ለበሽታው ተጋልጠው ሳይሞቱ እንዳልቀረ ተመላክቷል። በሽታውን ለመቆጣጠር ከጤና ሚኒስቴር የተላከው ግብረ ኃይል ወደ ጂንካ ከተማ አምርቷል ተብሏል። ባለሙያዎቹም በበሽታው ከተያዙ ሰዎች ጋር ንክኪ ያላቸውን ሰዎች በመኖሪያ ቤታቸውና በሆስፒታሉ የመለየት ተግባር እንደሚያከናውኑ የተገለጸ ሲሆን ምልክቱ ለታየባቸው ሰዎች ማቆያ የሚሆኑ ቦታዎች እየተዘጋጁ መሆኑም ተጠቅሷል። የዓለም ጤና ድርጅት እንደሚለው በበሽታው ከተያዙ ሰዎች ጋር ቀጥተኛ አካል ንክኪ ወይም በበሽታው ከተያዙ ሰዎች ሰውነት የሚወጣ ፈሳሽ ወይም ደም መንካት ህመሙ እንዲተላለፍ ያደርጋል። ክሪሚያን ኮንጎ ሄሞራጂክ ፊቨር እና ሪፍት ቫሊ ፊቨር በተባሉ የህመሙ አይነቶች በበሽታው የተያዙ እንስሳትን ጥሬ ስጋና ወተት መመገብ ለበሽታው እንደሚያጋልጥም በመረጃው ተጠቅሷል። እንደ ሪፍት ቫሊ ፊቨር እና ደንጌ ፊቨር ባሉ የህመሙ አይነቶች ደግሞ የወባ ትንኝ ንክሻ በሽታው እንደሚያስተላልፈው ተገልጿል። ሮደንት የተባሉት የአይጥ ዝርያዎችም በሽታውን እንደሚያስተላልፉ ተጠቅሷል። ምልክት ከታየ ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም ያስፈልጋልም ተብሏል። ሁልጊዜ እጅን በሳኒታይዘር ወይም በውሃና ሳሙና በመታጠብ ማጽዳት እንደሚያሻም ተገልጿል። የዓለም ጤና ድርጅት ቫይራል ሄሞሬጅ ፊቨር ወይም በምህንጻረ ቃሉ VHFS በሚል አጠቃላይ መጠሪያ የተጠቀሰውን ህመም በመላው ዓለም እየተባባሰ የመጣ ስጋት ነው ሲል ይገልጻል። አጠቃላይ የህመሙን አይነቶች ለማከም የሚውል መድኃኒት እንደሌለ የዓለም ጤና ድርጅት መረጃ ይጠቁማል። ሆኖም ግን የቢጫ ወባ እና ኢቦላ ክትባቶች የህመሙን ዝርያዎች ለመከላከል እንደሚረዱ ተገልጿል። በህመሙ የተያዙ ሰዎች ትኩሳታቸው እንዲቀንስ በማድረግ የመተንፈሻ አካላታቸው በአግባቡ እንዲሰራ ኦክሲጅን በመስጠትና በሌሎችም መንገዶች የህክምና እርዳታ ይሰጣቸዋል። የዓለም ጤና ድርጅት መረጃ እንደሚያመላክተው ቫይራል ሄሞሬጂክ ፊቨር ለተለያዩ የቫይረስ ህመም አይነቶች የተሰጠ የወል ስም ነው። ቢጫ ወባ፣ የደንጌ ትኩሳትና ኢቦላ ተጠቃሽ ናቸው። ክሪሚያን ኮንጎ ሄሞራጂክ ፊቨር እና ሪፍት ቫሊ ፊቨር የተባሉት በሽታዎችም እዚህ ውስጥ እንደሚካተቱ የዓለም ጤና ድርጅት በድረገጹ ያሰፈረው መረጃ ያስረዳል። ሄሞራጂክ ፊቨር በዋናነት የሰውነትን የደም ዝውውር የሚጎዳና ሰውነት ራሱን የሚቆጣጠርበት አቅም የሚያሳጣ ነው። ህይወትን እስከ መቅጠፍ የሚደርስ ህመም እንደሆነም ተገልጿል። የዓለም ጤና ድርጅት WHO በደቡብ ኢትዮጵያ ክልል የተጠረጠረውን የቫይራል ሄሞሬጂክ ትኩሳት ወረርሽኝን በፍጥነት ለመከላከል በሚደረገው ጥረት ከኢትዮጵያ ጤና ጥበቃ ሚኒስቴር፣ ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት እና ከክልል ጤና ባለስልጣናት ጋር በቅርበት እየሰራ ነው። ምቹ መደላድል ባልተረጋገጠበት ሁኔታ በኢትዮጵያ ምርጫ ለማካሄድ የሚደረጉ ጥረቶች ትርጉም የላቸውም ሲሉ 10 የፖለቲካ ፓርቲዎች አሳሰቡ። የፖለቲካ ፓርቲዎቹ ባወጡት የጋራ መግለጫ የኢትዮጵያ ብሔራዊ የምርጫ ቦርድ በሀገሪቱ ምቹ መደላድል በሌለበት ሁኔታ ምርጫን ለማካሄድ የሚያደርጋቸው ጥረቶች ሁሉ ትርጉም አልባ ናቸው ሲሉ 10 የፖለቲካ ፓርቲ ድርጅቶች አስታውቀዋል። ምቹ ሁኔታን መፍጠር አማራጭ ሳይሆን የምርጫ ቅድመ ሁኔታ መሆኑን ፓርቲዎቹ በአጽንኦት አሳስበዋል። በኢትዮጵያ ውስጥ ነፃ፣ ፍትሃዊና ተአማኒነት ያለው ምርጫ ሊካሄድ የሚችለው መሰረታዊ ዲሞክራሲያዊ ሁኔታዎች ሲሟሉ ብቻ መሆኑን በጽኑ ያሳሰቡት 10ሩም የፖለቲካ ፓርቲዎች ከምርጫው በፊት ሁሉን አቀፍ የፖለቲካ ድርድር፣ የግጭቶች መቆምና የጸጥታ ዋስትና፣ የፖለቲካ ምህዳሩ ያለምንም ቅድመ ሁኔታ መክፈት፣ መሰረታዊ የዲሞክራሲ ተቋማትና የህግ ማሻሻያዎች፣ የመንግስት መዋቅሮች ገለልተኝነትን ማረጋገጥ፣ የፕሬስ ነጻነትን ማረጋገጥ፣ የሀገር ውስጥና ዓለም አቀፍ የምርጫ ታዛቢዎችን ተሳትፎ የተመለከቱ 7 ጉዳዮች በቅድመ ሁኔታዎች እንዲሟሉ አጥብቀው ጠይቀዋል። የኢትዮጵያ ወዳጅ ሀገራትና ዓለም አቀፋዊና አህጉራዊ አጋሮች
በኢትዮጵያ ዲሞክራሲያዊ ስርዓት ግንባታ በሚደረገው ትግል ከጎናቸው በመቆም ውለታ እንዲውሉ የፖለቲካ ድርጅቶቹ በጋራ ባወጡት መግለጫ ጥሪ አቅርበዋል። ሮብ ህዳር 3 2018 መግለጫውን በጋራ ያወጡት 10 ፓርቲዎች ህብር ኢትዮጵያ ዲሞክራሲያዊ ፓርቲ፣ የመላው ሲዳማ ህዝብ ዲሞክራሲያዊ አንድነት፣ ባልደራስ ለእውነተኛ ዲሞክራሲ፣ የኢትዮጵያ ህዝብ አብዮታዊ ፓርቲ፣ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ፣ የኦሮሞ ነጻነት ግንባር፣ የኦሮሞ ፌዴራሊስት ኮንግረስ፣ የወላይታ ብሔራዊ ንቅናቄና አረና ትግራይ ለዲሞክራሲ ለሉዓላዊነት ናቸው። ኬንያ ከ200 የሚበልጡ ዜጎቿ ከዩክሬን ጋር በሚደረገው ጦርነት ለሩሲያ ተሰልፈው እየተዋጉ መሆናቸውን አስታውቃለች። ጉዳዩ ለኢትዮጵያ በእጅጉ አሳሳቢ የሆነ ስለመምጣቱም ተገልጿል። በሚያዝያ ወር 2014 ዓ.ም አስፈላጊ በሆነ መንገድ ሁሉ ከሩሲያ ጎን እንሰለፋለን ያሉ ኢትዮጵያውያን አዲስ አበባ በሚገኘው የሩሲያ ኤምባሲ አጥር ዙሪያ በብዛት ተሰልፈው ለቀናት መታየታቸውን የሚያስታውስ በመሆኑ ነው። በወቅቱ በርካታ ወጣቶች የተለያዩ ሰነዶችን ይዘው በኤምባሲው በር ላይ ተሰልፈውና ቆመው ለቀናት መጠበቃቸው የሚታወስ ሲሆን ወጣቶቹ በጥሩ ደሞዝ በውትድርና ስራ በሩሲያ ለመቀጠር ባገኙት መረጃ መሰረት ወደ ኤምባሲው መሄዳቸው ተገልጾ ነበር። የኤምባሲው ቃል አቀባይ ማሪያ ቸርኑኪና አስፈላጊ በሆነ መንገድ ሁሉ ከሩሲያ ጎን እንቆማለን የሚሉ ከፍተኛ ቁጥር ያላቸው ኢትዮጵያውያን ወደ ኤምባሲያቸው የመጡ መሆኑን ተናግረው ነበር። ይሁን እንጂ ኤምባሲው በሩሲያና ዩክሬን ጦርነት ኢትዮጵያውያን ተዋጊዎችን የመመልመል እቅድ እንደሌለው በወቅቱ ያስታወቀ ቢሆንም የዩክሬን ኤምባሲ ግን ሩሳውያን ኢትዮጵያውያን ወጣቶችን ለመመልመል ሙከራ ሲያደርጉ ታይተዋል ብለዋል። በኢትዮጵያ የሚገኘው የዩክሬን ኤምባሲ በበኩሉ ሚያዝያ 10 2014 ዓ.ም በማህበራዊ ትስስር ገጹ ባወጣው መግለጫ ሩሳውያን ኢትዮጵያን ወጣቶችን ለመመልመል ሲሞክሩ እየታየ ያለውን እውነታ አይናገሩም ብሏል። ወጣቶቹ ፓስፖርታቸውን ይዘው ቪዛ ለማግኘት የመጡ ኢትዮጵያውያን አዲስ አበባ ውስጥ በድብቅ ወጣቶችና ንጹሃን ዜጎችን ለማሰማራት እያሴሩ ያሉ የሩሲያ ወታደራዊ ሰላዮችን አላስቆምም ብሏል። በአዲስ አበባ በሚገኝ የራሽያ ኤምባሲ በተለያዩ የጸጥታ ኃይሎች ስልጠና የወሰዱ ኢትዮጵያውያንን በኤምባሲው ቅጥር ግቢ ይመዘገቡ እንደነበር የሚያሳዩ መረጃዎች በወቅቱ መውጣታቸው አይዘነጋም። የምዝገባው ሂደት በሚስጥር ይካሄድ እንደነበር የሚገልጽ ሲሆን ወሬው እየተስፋፋ በመሄዱ ምክንያት ለመመዝገብ የሚሄዱ ኢትዮጵያውያን ቁጥር እየጨመረ ስለሄደ ረጃጅም ሰልፎች መታየታቸው ይታወሳል። ይህ በእንዲህ እንዳለ ታዲያ በአሁኑ ወቅት በኬንያውያንና በደቡብ አፍሪካውያንን ጨምሮ በሌሎች የአፍሪካ ሀገራት ዜጎች የደረሰው እጣ በኢትዮጵያውያን ላለመድረሱ ዋስትናም ሆነ ማረጋገጫ የለም። በኬንያ የሚደረጉ የወታደር የምልመላ አውታሮች አሁንም ተጠናክረው መቀጠላቸውን ነው የኬንያ መንግስት ያስታወቀው። የጠቅላይ ካቢኔ ጸሐፊ ሙሳሊያ ሙዳቫዲ በውጭ ጉዳይ ሚኒስቴር ድረገጽ ላይ በሰጡት መግለጫ ከ200 በላይ ኬንያውያን ወደ ሩሲያ ጦር ሰራዊት መግባታቸውን ዘገባዎች ይጠቁማሉ ብለዋል። ዩክሬን ባለፈው ሳምንት ከ1400 በላይ የሚሆኑ ከበርካታ የአፍሪካ ሀገራት የተውጣጡ ዜጎች ከሩሲያ ጦር ጋር ወግነው በዩክሬን እየተዋጉ ሲሆን የተወሰኑት ተታለው ተመልምለዋል ብላለች። ሁኔታው እጅግ አሳሳቢ ነው ሲሉ የገለጹት ሙዳቫዲ ዜጎች ከእውነታው የራቀ ማራኪ መስሎ ለሚታዩ የውጭ ሀገር የስራ ቅጥር ሲቀርብላቸው ጥንቃቄ እንዲያደርጉ አሳስበዋል። ባለፈው ሳምንት የኬንያው ፕሬዝዳንት ዊሊያም ሩቶ ከዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር በስልክ ባደረጉት ውይይት በግጭቱ ቀጠና ውስጥ የታሰሩ ኬንያውያን እንዲፈቱ ጠይቀዋል። የደቡብ አፍሪካ ፕሬዝዳንት ጽህፈት ቤት ባለፈው ሳምንት ባወጣው መግለጫ ከፍተኛ ደሞዝ እንደሚያገኙ ቃል የተገባላቸውና በዩክሬን ዶንባስ ግዛት ውስጥ በጦር ሜዳ ተይዘው የነበሩ 17 ደቡብ አፍሪካውያን በዲፕሎማሲያዊ መንገድ ወደ ሀገራቸው ለመመለስ ጥረት እየተደረገ መሆኑን አስታውቀዋል። ና ጥቃት በሚደጋገምበት ሰሜን ናይጄሪያ ውስጥ የዘር ማጥፋት ጥቃት አለመድረሱን የአፍሪካ ህብረት ኮሚሽን ሊቀመንበር አስታወቁ።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ባለፈው ወር በሰጡት መግለጫ ሰሜናዊ ናይጄሪያ ግዛት የሚኖሩ ክርስቲያኖች በጂሃዲስቶች እንደሚገደሉና የህልውና አደጋ እንደተጋረጠባቸው ተናግረው ነበር። ክርስቲያኖች በብዛት ይገደሉበታል በተባለው ናይጄሪያ በጦር ኃይል ለመደብደብ ፕሬዝዳንቱ ዝተው ነበር። ናይጄሪያ በክርስቲያኖች የተደቀነውን ግድያ ካላስቆመች ዩናይትድ ስቴትስ ጠንካራና ፈጣን ወታደራዊ እርምጃ ለመውሰድ ትገደዳለች ሲሉም አስጠንቅቀዋል። ይህ የትራምፕ ወቀሳና ዛቻ የናይጄሪያ መንግስት አጣጥሎ ውድቅ ማድረጉ ይታወቃል። ይሁንና በሰሜን ናይጄሪያ ውስጥ ሃይማኖት ወይም ዘር የማጥፋት እርምጃ እንደሌለ የአፍሪካ ህብረት ኮሚሽን አስታውቋል። ሊቀመንበር መሐሙድ አሊ ዩሱፍ ጥቅምት 3 2018 በኒውዮርክ በሰጡት መግለጫ በሰሜናዊ ናይጄሪያ ባለው ውስብስብ ሁኔታ ላይ እንዲህ አይነት መግለጫ ከመስጠታችን በፊት ሁለቴ ማሰብ አለብን ሲሉ የትራምፕን ንግግር ነቅፈዋል። አክለውም በቦኮ ሃራም ጥቃት የመጀመሪያ ሰለባዎች ሙስሊሞች እንጂ ክርስቲያኖች አይደሉም ብለዋል። 230 ሚሊዮን የሚገመት የህዝብ ብዛት ያላት ናይጄሪያ በሙስሊሞችና ክርስቲያኖች ያለው የህዝብ ቁጥር ተቀራራቢ እንደሆነ ይገለጻል። አብዛኛው ክርስቲያን በደቡብ፣ ሙስሊም ደግሞ በሰሜን ናይጄሪያ ውስጥ ይኖራሉ። በሰሜንና ናይጄሪያ የመሸገው የቦኮ ሃራም ኃይል እንደ አውሮፓውያን አቆጣጠር ከ2009 ጀምሮ በከፈተው ጥቃትና በጸጥታ ኃይሎች አጸፋዊ ምላሽ ምክንያት 40,000 ሰዎች ሲገደሉ ከ2 ሚሊዮን በላይ የሚሆኑ ሰዎች ተፈናቅለዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ትላንት ረቡዕ የፈረንሳይን ወደፊት የጠፈር ስትራቴጂ በገለጹበት ንግግራቸው ዘመናዊ ጦርነቶች ቀድሞውኑ በጠፈር ላይ የተካሄዱ ሲሆን ቀጣዮቹ ጦርነቶችም እዚያው ይጀመራሉ ብለዋል። ማክሮን የፈረንሳይ የጠፈር የአቪዬሽን ማዕከል በሆነችው በቱሉዝ ባደረጉት ንግግር የዛሬው ጦርነት አስቀድሞ በጠፈር ላይ የተካሄደ ነው፣ የነገውም ጦርነት በጠፈር ላይ ይጀመራል ብለዋል። ፕሬዝዳንቱ አክለውም ዝግጁ እንሁን፣ ይህ በመሬት በአየርና በባህር ላይ ለሚካሄድ ወታደራዊ ዘመቻዎች ስኬታማነት ቅድመ ሁኔታ ይሆናል ሲሉ ተናግረዋል። የሩሲያ የጠፈር ተሽከርካሪዎች የፈረንሳይ ሳተላይቶችን እየተከታተሉ ነው ያሉት ማክሮን የጠፈር መሰረተ ልማት ላይ የሳይበር ጥቃት እየደረሰ መሆኑንም ገልጸዋል። ውድ የዛሆርን ዊትነስ ቤተሰቦች ለዛሬ መራረጥንላችሁ አህጉር አቀፍና ዓለም አቀፍ መረጃዎች እነዚህን ይመስላሉ። ስለተከታተላችሁ እናመሰግናለን። በየቀኑ የምንለቃቸው መረጃዎች እንዲደርሷችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ እንላለን። በያላችሁበት ሰላማችሁ ይብዛ።